በዚህ ሰዓት ነዳጅን አስመልክቶ ሰበር የተባለ መረጃ ተሰምቷል። ነዳጅ በኢትዮጵያ ምድር መገንፈሉ ነው እየተገለጸ የሚገኘው። በለገሂዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎት መብቃቱ ተገልጿል። በአማራ ክልል ደቡብ ወሎ ዞንም በለገሂዳ ወረዳ አስገራሚ የተፈጥሮ ክስተት መመዝገቡ ነው እየተገለጸ የሚገኘው። በወረዳው ውስጥ የሚገኝም ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያትም ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩ መረጃዎች አመላክተዋል። በተፈጥሮ አስገዳጅነት ምክንያትም የገነፈለ የመጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛልም ነው የተባለው። መረጃው እንግዲህ የለገሂዳ ወረዳ ኮሙኒኬሽን ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገር ነው። እስኪ እጅግ ያሳዝናል። በዚህ ሰዓት ስርዓተ ቀብሩ ተፈጽሟል። ህልፈቱ ሲሰማ በርካቶችን ያስደነገጠውና ያሳዘነው ኮሜዲያን ወንደሰንም ስርዓተ ቀብር በዛሬው ዕለት በቅድስት ሥላሴ ካቴድራል መፈጸሙ ተሰምቷል። በድንገተኛ የልብ ህመም ምክንያት ህዳር 21 ቀን 2018 ዓ.ም ህይወቱ ያለፈው ኮሜዲያንና እንዲሁም ደግሞ ደራሲ ወንደሰንም በበርካታ የኮሜዲያን ስራዎቹ እንዲሁም ደግሞ ፊልሞቹ፣ የመድረክ ቲያትርና እንዲሁም ደግሞ የሬዲዮ ፕሮግራሞች ይታወሳል። ወንደሰን አውራሪስ እንግዲህ ባለትዳርና እንዲሁም ደግሞ የአንድ ሴት ልጅ አባትም እንደነበር የሚታወስ። በዚህ ሰዓት ሰበር የተባለ መረጃ ቤቲንግ ቤቶች አስመልክቶ ተሰምቷል። 22 ቤቲንግ ቤቶች በዛሬው ዕለት መታገዳቸው ተሰምቷል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ወይም ደግሞ ቤቲንግ ቤት ድርጅቶች ከዛሬ ማለትም ህዳር 25 ቀን 2018 ዓመተ ምህረት ጀምሮ የታገዱ መሆኑን እንግዲህ በይፋ አስታውቋል። እነዚህን ፈቃዳቸው የታገዱ የቤቲንግ ቤት ድርጅቶች ዝርዝር ታዲያ ቫሞስ ኢንተርቴይንመንት፣ ዘመን ስፖርት፣ ዳሽ ቤት፣ ዋሊያ ስፖርት፣ ኤክስኔክት ሶሉሽን፣ ዲኤችኤም አፍሮ፣ ብላክ ፐርል፣ አይኮኒክ ስፖርት ኢንተርቴይንመንትም፣ ጃምቦ ቤት፣ ዳኦባክ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ ኢቲኤል ኃላፊነቱ የተወሰነ የግል ማህበርም፣ ቤት አራዳ ስፖርት እና ኢንተርቴይንመንት፣ ፍላሽ ስፖርት ውርርድ፣ ሁለገብ ኦንላይን ሶሉሽንም፣ ሁሉ ጌሚንግ፣ አዲስ ተልኮ፣ ዩኒክ ወይም ደግሞ መላ ስፖርት፣ ቶቶ ስፖርት ሶሉሽንም፣ እንደዚሁም ደግሞ ኩኩሉ ስፖርት፣ መርኬ ቤቲንግ፣ ቤተ 990 እና እንዲሁም ደግሞ ሀሪፍ ስፖርት መሆናቸው ተሰምቷል። በዚህ ሰዓት በአዶናይ በኩል ታላቅ የተባለ የጋራ ጥሪ ለኢትዮጵያውያን ቀርቧል። ለአንጋፋው አርቲስት ጋሽ ሰለሞን እንግዲህ መኪና እናስረክብ በሚልም አዲስ ቻሌንጅ በይፋ ተጀምሯል። ለኢትዮጵያ የኪነ ጥበብ አሻራ ላሳረፉት አንጋፋው አርቲስት ጋሽ ሰለሞን ደስታን እንፍጠርም እንግዲህ እየተባለ ይገኛል። በዱባይ የሚገኘው ብሩክ ሪል ስቴት ድርጅቱ እንግዲህ በታዋቂው ወጣት ቲክቶከር አዶናይ አማካኝነት አንድ ትልቅ ፈተና ለኢትዮጵያውያን አቅርቧል። ፈተናውም ታዲያ በ3 ቀናት ውስጥ እንግዲህ የብሩክ ሪል ስቴት የቲክቶክ አካውንት 1.5 ሚሊዮን ፎሎወር ከደረሰ ድርጅቱ ወዲያውኑ መኪና ገዝቶ ለአርቲስቱ ጋሽ ሰለሞን እንደሚሰጠው ተሰምቷል። አሁን ላይ እንግዲህ የድርጅቱ አካውንትም ወደ 600,000 አካባቢ ፎሎወሮች አሉት። ይህንን ታላቅ ዓላማ ለማሳካት ታዲያ ሁላችንም የበኩላችን እንወጣ። ሜንሽን በማድረግላችሁ የብሩክ ሪል ስቴት የቲክቶክ አካውንት ታዲያ የገባችሁ ፎሎ በማድረግ ቻሌንጁን ተቀላቀሉ።